ዶክተር ዝናሽ ብዙ እባላለሁ። ይህ ደግሞ ኢትዮ ቢዝነስ አካዳሚ ነው። በሞጁል 1 የሪሰርች ሜትድ ቤዚኮችን ወይም ደግሞ ኢንትሮዳክሽን ፓርቱን በደንብ አድርጌ ሰርቼ የላችኋለሁ። ቻናሌን እንድትጎበኙ እየጋበዝኳችሁ ሞጁል 2 ሪሰርች ፕሮሰስን ዛሬ እንጀምራለን። ሪሰርች ፕሮሰስ ምንድን ነው ከሚለው እንጀምር። ሪሰርች ፕሮሰስ ሲስተማቲክ ሲኩዌንስ ኦፍ ስቴፕ ነው። አንድን ሪሰርች ስንሰራ ልንከተላቸው የምንችላቸው ስቴፖች ወይም ደግሞ ሪሰርች በምንሰራበት ጊዜ የምንሄዳቸው ሂደቶች፣ የምንሰራቸው ስራዎች ማለት እንችላለን። ዋና ዋና የሪሰርች ቴክስት ቡኮችን ተጠቅሜ ወደ 9 የሚሆኑ ሪሰርች ፕሮሰሶችን አይደንቲፋይ አድርጌ ይዤላችሁ መጥቻለሁ። እነዚህ ስቴፖች አንደኛው ከአንደኛው ሊቀዳደም ይችላል ወይም ደግሞ ኦቨርላፕ ያደርጋሉ ብለን መውሰድ እንችላለን። ነገር ግን አንድን ሪሰርች ስንሰራ እነዚህን ስራዎች በሙሉ የምንሰራ መሆኑን ግን በእርግጠኝነት መናገር እችላለሁ ማለት ነው። ስለዚህ ከየት እንጀምራለን ካል ፕሮብለም አይደንቲፊኬሽን ነው የመጀመሪያው ስቴፕ። የትኛውም ጊዜ ሪሰርች ስንሰራ ቴሲስም እንስራ ሌላም አይነት ሪሰርች እንስራ፣ ብቻ ግን የመጀመሪያው ስቴፕ ምንድን ነው? ፕሮብለም አይደንቲፊኬሽን ነው። ሪሰርች የምንሰራው እንደምናውቀው ፕሮብለም ሶልቭ ለማድረግ ነው። ይሄ ፕሮብለም ደግሞ ብዙ አይነት ፕሮብለሞች ሊኖሩ ይችላሉ። እያንዳንዱን ፕሮብለም ደግሞ አንድ ሰው አት ዘ ሴም ታይም መፍታት አይችልም። ስለዚህ አንድ ብሮደር ኤሪያ እንመርጥና ወይ ደግሞ አንድ ፕሮብለም ኤሪያ እንመርጥና ያንን እናጠናለን ማለት ነው። ይህን ፕሮብለም አይደንቲፋይ ለማድረግ ሊትሬቸር ሪቪው ልናደርግ እንችላለን። ኦቨርላፕ ያደርጋል ስቴፑ እንዳልኳችሁ። ሊትሬቸር ሪቪው ራሱን ችሎ የቆመ ስቴፕ አይደለም፣ ግን አንድ የሪሰርች አካል ነው፣ አንድ ስራ ነው። ሪሰርች ስንሰራ እንደውም ዋነኛው ስራችን ሊትሬቸር ሪቪው፣ ዋነኛው ስራችን ማለቴ ለሪሰርቹ በጣም ወሳኝ የሆነ ስራ ሊትሬቸር ሪቪው ነው። ሌላኛው ቴዎሬቲካል ኤንድ ኮንሴፕቹዋል ፍሬምወርክ ዴቨሎፕ እናደርጋለን። ይሄም አንዱ የሪሰርች አካል ነው። ሌላኛው ፎርሙሌቲንግ ሃይፖተሲስ ኦር ሪሰርች ኩዌስችን። አንድ ሪሰርች ሃይፖተሲስ ብቻ ያለው ልታገኙ ትችላላችሁ። ሪሰርች ኩዌስችን ብቻ ያለው ልታገኙ ትችላላችሁ። አንዳንድ ጊዜ ደግሞ ሃይፖተሲስም ሪሰርች ኩዌስችንም አንድ ላይ ሊመጣ ይችላል። ስለዚህ ይሄ አለ። እንግዲህ ከዚህ ጋር ተያይዞ ኦብጀክቲቭም አለ። ኦብጀክቲቭ የሪሰርች ሃይፖቴሲስ እና ሪሰርች ኩዌስችን ግልባጭ ስለሆነ ኢንዲፔንደንትሊ ማንሳት አስፈላጊ ላይሆን ይችላል፣ ግን እሱም አንድ የሪሰርች ስራ አካል እንደሆነ ግን ማስታወስ ያስፈልጋል። ከዛ በኋላ አምስተኛው ዲዛይኒንግ ስቴፕ ነው። ዲዛይኒንግ ደ ስተዲ። ዲዛይኒንግ ስቴፕ ቤዚካሊ ምንን ላይ ኮንሰርን ያደርጋል ብለን ብናይ ስለ ሜትድስ ኤንድ ሜቶዶሎጂ ፓርት ነው የሚያወራን ማለት ወይ ደግሞ እዛ ላይ የምንሰራቸው ስራዎች ምንድናቸው ስንል ሜትድስ ኤንድ ሜቶዶሎጂ። ሜትድስ እና ሜቶዶሎጂ ምንድን ነው የሚለውን ለመረዳት ባለፈው የሰራሁት ቪዲዮ አለ። እሱን ቻናላችን ላይ ገብታችሁ ቼክ እንድታደርጉ ሪከመንድ አደርጋችኋለሁ። ከዛ ቀጣዩ ስቴፕ ዴታ ኮሌክሽን ነው። ዲዛይኑን ከጨረስን በኋላ ፕላኒንጉን ከጨረስን በኋላ ወደ ፕራክቲስ ነው የምንገባው። ስለዚህ ዴታችንን አክቹዋል ዴታ ኮሌክሽን ቀጣይ ይመጣል ማለት ነው። ዴታ ኮሌክት ካደረግን በኋላ ዴታውን ክሊን እናደርጋለን፣ ኮድ እናደርጋለን፣ ኢዲት እናደርጋለን፣ ስክሪን እናደርግና ወደምንጠቀመው የሶፍትዌር አይነት ካስገባን በኋላ ወደ አናሊሲስ ነው የምናልፈው። አናሊሲስ ስቴፕ ላይ ደግሞ ዴታውን አናላይዝ እናደርጋለን። ይሄ ስቴፕ እንግዲህ ሮ ዴታውን ወደ ኢንፎርሜሽን የምንቀይርበት ስቴፕ ነው። አናላይዝ ካደረግን በኋላ ሪዛልት ይኖረናል። ያ ሪዛልት ኢንተርፕሬት ካልተደረገ በስተቀር ለሌላ ሰው ለተመልካች ትርጉም አይሰጥም። ስለዚህ እኛ የሪሰርቹ ባለቤቶች ስለሆንን ሪሰርች ኦብጀክቲቫችንን ሪሰርች ሃይፖቴሲስ ወይ ደግሞ ሪሰርች ኩዌስችናችንን ለመመለስ ስለሆነ ይሄ ሪዛልት የሚጠቅመን ከኦብጀክቲቫችን ጋር እያያዝን ዴታውን ኢንተርፕሬት እናደርጋለን ወይ ደግሞ ሪዛልቱን ኢንተርፕሬት እናደርጋለን። ኢንተርፕሬት ካደረግን በኋላ የመጨረሻው ስራችን የሚሆነው ሪፖርት ራይቲንግ ነው። ስለዚህ ፋይንዲንጋችንን በሪፖርት መልክ እናዘጋጀልን ማለት ነው። ሶ እነዚህን ጠቅለል ያሉ ዘርዘር ያሉ ሪሰርች ስቴፖች በሁለት ፓርት ከፍለን የሪሰርቻችን አካል የቱ ጋርና የቱ ጋር እንደሚገቡ ማየት ደግሞ ማስቀመጥ እንችላለን። ለምሳሌ የመጀመሪያዎቹ 5 ፓርቶች ወይም 5 ስቴፖች ፕሮፖዛል ፓርት ናቸው። ከፕሮብሌም አይደንቲፊኬሽን እስከ ዲዛይኒንግ ድረስ ያሉት ፕሮፖዛል ስር ነው የሚገቡት። ከዛ ሌሎቹ አራቶቹ ከ6 እስከ 9 ያሉት ደግሞ በፋይናል ቴሲስ ስር ልናስቀምጣቸው እንችላለን ማለት ነው። ነገር ግን አሁን ይህንን ስቴፖች አንድ ስቴፕ 1 ስቴፕ 2 ስቴፕ 3 ብሎ ከመሄድ ይልቅ እኔ ለራሴ ለዚህ ለዩቲዩብ ቪዲዮ እንዲመቸኝ ማለት ነው በ3 ፌዞች ከፍዬ አስቀምጫቸዋለሁ። እነዚህን ፌዝ ስከፍል የተጠቀምኳቸው ሶርሶች እዚህ ጋር አስቀምጫለሁ። ስለዚህ የመጀመሪያውን ፌዝ ኮንሰፕቹዋል ፌዝ ብዬ ከፍየዋለሁ። ኮንሰፕቹዋል ፌዝ ስር ምንድን ነው የምንሰራው?
what and why የሚለውን ጥያቄ ነው የምንመልሰው። ምንድነው የምንሰራው፣ ለምንድነው የምንሰራው የሚለውን ጥያቄ ይመልስልናል ማለት ነው። በዚህ ስር የሚቀመጡት ከፕሮሰሶቹ የትኞቹ ናቸው የሚል ጥያቄ ስናነሳ ደግሞ ከ1 እስከ 4 ያሉት ኮንሰፕቹዋል ፌዝ ውስጥ ይጠቃለላሉ። ስለዚህ ፕሮብሌም አይደንቲፊኬሽን የሚለውን እዚህ ጋር በሁለት ተከፍሎ ስለተቀመጠ ነው። ብሮደር ፕሮብለም ኤሪያ እና ፕሮብለም ስቴትመንት ተብሎ ተቀምጧል። ሊትሬቸር ሪቪው እንዳለ ነው። ቲዮሬቲካል እና ኮንሰፕቹዋል ፍሬምወርክ አለ። ከዛ ደግሞ ሃይፖቴሲስ ዴቨሎፕመንት አለ። ስለዚህ ከ1 እስከ 4 ያሉት እዚህ ጋር ይጠቃለላሉ ወይም ደግሞ ኮንሰፕቹዋል ፌዝ ውስጥ ይጠቃለላሉ ማለት ነው። ሁለተኛው ፌዝ ሜቶዶሎጂካል ፌዝ እንለዋለን። ሜቶዶሎጂካል ወይም ደግሞ ፕላኒንግ ሃው እንዴት ነው ይሄንን ለምሳሌ እዚህ ጋር ሃይፖቴሲስ አለን። ሃይፖቴሲስ ስር ቅድም እንዳልኩት ኩዌስችን አለ፣ ሪሰርች ኩዌስችን እና ኦብጀክቲቭ ይኖራል ከሃይፖቴሲስ ጋር አንድ ላይ የሚሄዱ ማለት ነው። ስለዚህ እነዚህን ሪሰርች ኩዌስችኖች ወይም ደግሞ ሃይፖቴሲሳችን ጋር ያስቀመጥናቸውን ሪሌሽንሽፖች እንዴት ቴስት እናደርጋለን፣ ሪሰርች ኩዌስችናችን እንዴት እንመልሳለን፣ ኦብጀክቲቫችንን እንዴት አቺቭ እናደርጋለን፣ ሃው የሚለውን ጥያቄ የሚመልስልን ደግሞ ሁለተኛው ፌዝ ነው። ስለዚህ ይሄኛው ፌዝ ደግሞ ስለማን ነው የሚያወራው ስንል ቅድም ፓርት 5 ወይ ደግሞ ስቴፕ 5 ላይ ያስቀመጥነው ዲዛይኒንግ የሚለው ፓርት ነው ማለት ነው። እዚህ ጋር ሜትድስ ላይ የምናስቀምጣቸው ነገሮች በሙሉ ሜቶዶሎጂካል ፌዝ ስር ይገባሉ። ሶስተኛው ፌዝ ኢምፔሪካል ኤንድ ሪፖርት ራይቲንግ ፌዝ ነው። ይሄኛው ደግሞ ዱዊንግ ኤንድ ፕሬዘንቲንግ ነው። አክቹዋል ስራውን የምንሰራው እዚህ ጋር ነው። ከፕላኒንግ እንወጣና ወደ አክቹዋል ስራው ጋር እንገባለን ማለት ነው። ለምሳሌ ዴታ ኮሌክሽን ከ6 እስከ 9 ያሉትን ቅድም ቴሲስ ፓርት ብለን ያስቀመጥናቸውን የምንሰራው በሶስተኛው ፌዝ ይሆናል ማለት ነው። ሶ እነዚህ ያው ለቪዲዮ እንዲመች ኦርጋናይዝ ለማድረግ እንዲመቸኝ አድርጌ ያደረኳቸው ናቸው ማለት ነው። አሁን ጥያቄው በዚህ ሞጁል 2 ከነዚህ ከ9 ፕሮሰሶች ወይም ደግሞ ከ3 ፌዞች የትኛውን እናያለን ስንል ኮንሰፕቹዋል ፌዝን በሞጁል 2 እያንዳንዱን ፓርት ከብሮደር ፕሮብለም ኤሪያ ጀምሮ እስከ ሃይፖቴሲስ ዴቨሎፕመንት ድረስ ቀጣይ በሚመጡ ቪዲዮዎች አንድ ባንድ ይዤላችሁ የምመጣ ይሆናል ማለት ነው። ከኢትዮ ቢዝነስ አካዳሚ ጋር አብራችሁ ስለነበራችሁ በጣም እያመሰገንኩኝ ቀጣይ ሙሉ የሞጁል 2 ቪዲዮ እና እንዲሁም ደግሞ የ9ኙንም ሪሰርች ፌዞች ለማግኘት ለዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ ይቻላል።